ኮምፒውተራችሁ ጋር ግራፊክስ ካርዳችሁን ወይ ደግሞ ግራፊክስ ፕሮሰሲንግ ዩኒት ጂፒዩአችሁን እንዴት ነው ማወቅ የምትችሉት? ስለዚህ ባጭሩ ዛሬ ስለ ግራፊክስ ፕሮሰሲንግ ዩኒት ወይ ደግሞ ስለ ግራፊክስ ካርዳችሁ እንዴት ማወቅ እንደምትችሉ እናያለን ማለት ነው። ሶ በሁለት አይነት መልኩ አሳያለሁ። የመጀመሪያው በግራፊካል ዩዘር ኢንተርፌስ አሳያለሁ። ሁለተኛው ደግሞ በመቀጠል ደግሞ በኮማንድ ላይን ኢንተርፌስ እናሳያለሁ ማለት ነው። ሶ ከግራፊካል ዩዘር ኢንተርፌስ በመጀመርበት ሰዓት ሆም እና ረን ትጫናላችሁ። ያን ከተጫናችሁ በኋላ ኤምኤስ ኢንፎ 32 ብለን ጽፋለን። ኤምኤስ ኢንፎ ምንም አይነት ክፍተት የለውም 32 ብለን ኢንተር እናደርጋለን። ኢንተር በምታደርጉበት ሰዓት ይህ ዲያሎግ ቦክስ ላውንች አድርጎ ይመጣላችኋል ማለት ነው። ይሄ ከመጣላችሁ በኋላ እዚህ ጋር አጠቃላይ ኦፕሬቲንግ ሲስተም ምናምን ሌሎችም መረጃዎች ያመጣላችኋል። እኛ ግን ማወቅ የፈልግነው ግራፊክስ ካርዳችንን ስለሆነ ቀጥታ እዚህ ጋር ኮምፖነንት ውስጥ እንገባለን። ኮምፖነንት ጋር እዚህ ጋር ፕላስ ሳይን አለ። እሱን ክሊክ በምታደርጉበት ሰዓት ዘርዝሮ ያመጣላችኋል። ከዘርዝሮ ካመጣላችሁ በኋላ ዲስፕሌይ የሚል አለ። ዲስፕሌያችን ጋር ዳብል ክሊክ እናደርጋለን። እሱን ክሊክ በመናደርግበት ሰዓት እዚህ ጋር የግራፊክስ ካርዳችንን ያመጣልናል ማለት ነው። ሶ የኔ ግራፊክስ ካርድ NVIDIA GeForce 710M የሚባል ግራፊክስ ካርድ አለ። እዚህ ጋር ደግሞ PNP ዲቫይስ ID ወይ ደግሞ ግራፊክስ ካርዱን አይዲ ዩኒክ አይደንቲፋይ የሚደረግበት አለ። ለምሳሌ ግራፊክስ ካርድ መቀየር ፈልግ ወይ ደግሞ ኮምፓቲብል ነው ድራይቨር መጫን በመፈልግበት ሰዓት በዚች ዩኒክ አይዲ ነው አይደንቲፋይ ላደርግ የምንችለው። ዲስክሪፕሽኑ አለ። እዚህ ጋር አዳፕተር ራም አለው ወይ ደግሞ ራንደም አክሰስ ሜሞሪ ኦልሞስት 2GB ያክል አለው። ኢንስታል ድራይቨሩ ጋር እዚህ ጋር ተቀምጧል። እነዚህ መረጃዎች ማግኘት ትችላላችሁ ማለት ነው። ሁለተኛው እዚህ ጋር ሁለት ግራፊክስ ካርድ ነው ያለው። እዚህኛው ጋር NVIDIA GeForce የሚል ነው። ሁለተኛው ደግሞ Intel AR ወይም ሬጅስተርድ HD ግራፊክስ 460 የሚል ነው። 1GB ያክል ግራፊክስ ካርድ አለ ማለት ነው። በዚህ መልኩ ዲተርማይን ወይ ደግሞ ማወቅ ትችላላችሁ ማለት ነው። ሶ ባጭሩ ስለኔ ግራፊክስ ካርድ ልንገራችሁ ካላችሁ ይሄ በጣም ዝቅተኛው ነው። ለምን ይጠቅማል? ኖርማል ወርድ ፕሮሰሲንግ ሶፍትዌሮችን ለመስራት፣ ቀለል ያሉ የድሮ ጌሞችን ለመጫወት እና ደግሞ ለአንዳንድ ሶፍትዌሮች አጋዥ በመሆን ያገለግለናል ማለት ነው። ለምሳሌ ለፎቶሾፕ፣ ለኢሉስትሬተር እና ለመሳሰሉት ያገለግለናል። በዚህ መልኩ ዲተርማይን ማድረግ ትችላላችሁ። ሁለተኛው እንዴት ማወቅ ትችላላችሁ? አሁንም በተመሳሳይ ሆም እና ረን እጫናለሁ። ከዚያም DX ብዬ ጽፋለሁ። ከዚያም ዲያሎግ DX DIAG ብዬ እጽፋለሁ ማለት ነው። ከዚያም ይሄን በመናደርግበት ሰዓት የተወሰነ እንጠብቀውና ይሄው እዚህ ጋር ምን አደረገልን? ከፍቶልናል ማለት ነው። ሶ እዚህ ጋር ከከፈተላችሁ በኋላ የት ውስጥ እንገባለን? ዲስፕሌይ ውስጥ እንገባለን። ዲስፕሌይስ በመገቡበት ሰዓት Intel R HD ግራፊክስ 460 ነው። ኮርፖሬሽኑ፣ ራሙ፣ ቶታል ሜሞሪው እና ሌሎችንም መረጃዎች ይዞላችሁ ይመጣል ማለት ነው። በተመሳሳይ በዚህ መልኩ ማወቅ እንችላለን ወይ ደግሞ ማግኘት እንችላለን ማለት ነው። ሶ ሁለተኛው መልኩ በዚህ መልኩ አክሰስ ማድረግ ትችላላችሁ ማለት ነው። ሶስተኛው በኮማንድ ላይን ኢንተርፌስ እንዴት ነው ማወቅ የምንችለው የሚሉትን ነገሮች እስኪ እንክፈት። እዚህ ጋር የተሰራለ CLS ክሊር ስክሪን እናድርገው። ከዚህ በኋላ ኮማንድን እንጽፋለሁ። ያው ራናስ አድሚኒስትሬተር መሆኑን እንዳለ ሆኖ እንዳይረሳ። ሶ ዊንዶው ማኔጅመንት ኢንስትሩሜንቴሽን ኮማንድ ላይን ወይም WMIC እንጽፋለን። ይሄን ከጻፍነ በኋላ ፓዝ ብዬ ጽፋለሁ። ፓዝን ከጻፍነ በኋላ ዊን 32 እንደው 32 እናደርጋለን። ከዚያም አንደርስኮር እናደርጋለን። ከዚያም ቪዲዮ ኮንትሮለር ይጽፋል። ቪዲዮ ኮንትሮለር ካደረኩ በኋላ ማግኘት የፈለኩት ስሙን ከሆነ ጌት ኔም እናደርጋለን። ዘን ሂት ኢንተር እናደርጋለን። የኔ ስሙን እዚህ ጋር ይዞልኝ መጥቷል ማለት ነው። እናንተ የፈለጋችሁት ደግሞ አዳፕተር ራሙን ከሆነ በተመሳሳይ መልኩ ኪቦርዳችሁ ጋር አራው ኪዎችን በመጠቀም ትጫኑታላችሁ። አፓሮን ያመጣላችኋል። ሶ ኔም የምትሏን ብቻ አጣፋና አዳፕተር ራም ይጽፋለሁ። ምን ያክል ራም እንዳለው ዲተርማይን ማድረግ ከፈለጋችሁ ሶ እዚህ ጋር የመጀመሪያው NVIDIA GeForce 710 የሚለው 2GB ነው። የዚህኛው ኢንተር ደግሞ HD ግራፊክሱ ደግሞ ግራፊካል ኢንተርፌስ ላይ እንዳያችሁት አንድ ነው ማለት ነው። ድራይቨር ቨርዥኑን ከፈለጋችሁ ደግሞ በተመሳሳይ ኪቦርዳችሁ ጋር አሮኬን ተቀንን በመቀጠል ድራይቨር ስፔስ የለውም ቨርዥን ብለን እንጽፋለን።
ዘንድ ድራይቨር ቨርዥናችንን የመጀመሪያው 21 13 7654 ነው። ሁለተኛው ደግሞ 20 19 15 57 የሚል ድራይቨር ቨርዥኖችን ያመጣልናል ማለት ነው። ሶ በዚህ መልኩ የግራፊክስ ካርዳችሁን ወይም ደግሞ ግራፊክስ ፕሮሰሲንግ ዩኒታችንን ዲተርማይን ነው እንደሞ ማወቅ እንችላለን ማለት ነው። ይህን መስላል የዛሬው ትምህርታችን። ከተመቻችሁ ለሌሎች ወዳጆቻችሁ አጋሯቸው። ለኛም አስተያየት ሐሳባችሁን ስጡን። ሰብስክራይብ አድርጉን። እናመሰግናለን።